ዛሬ በጣም ቀላል ቆንጆ የሆነ የዶሮ አርስቶ የእውነት የምላችሁ በልታችሁ አጠግቡም። በጣም ቀላል የሚጣፍጥ የዶሮ አርስቶን ያመጣውላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በጣም ቀላል የሚጣፍጥ የዶሮ አርስቶ አሰራር ነው ያመጣውላችሁ። ሁላችንም ያው የተለያየ አሰራር ይኖረናል። ዛሬ በቤቴ የምሰራውን እሱና ያመጣውላችሁ። ለቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። እንዲሁም ነበር ቤተሰቦችን ላይክ ሼር እያደረጋችሁ ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ወደ አሰራሩ እናልፋለን። በመጀመሪያ እዚህ እኔ ዶሮ ቆራርጬ እንዲሁም ደግሞ በደንብ አድርጌ በከል በጨው በሎሚ ዘፍዝፌ በደንብ አድርጌ አጥቤዋለሁኝ። እግሩን ነው መስራት የፈለኩት። አብዛኛውን እግር አለኝ፣ አንድ ሁለት ብቻ ነው ሰድር የጨመርኩት ማለት ነው። በደንብ አጥቤ አዘጋጅቻለሁ። እዚህ ጋር በጎን አንድ ሽንኩርት ጨምራለሁ። ሮዝመሪ ቃሪያ ካላችሁ ሮዝመሪ እንትኑም ካላችሁ ፓውደሩም ካላችሁ ችግር የለውም። እንዲሁም የፍልፍል ባሬጥ ወይ ደግሞ ይሄ የከለሩ እንትኖች አለ አይደለ? እነዚህ ቃሪያዎች የማያቃጥሉት እሱን ሁሉንም እዚህ ጋር ክዝብራ፣ ይሄ ከሌላችሁ ደግሞ ክዝብራ ፓውደሩ መጨመር ትችላላችሁ። ትንሽ እኔ መፍጫ ያነስ ብላኛለች እና ቲማቲም ጨምርበታለሁ። ትንሽ ይሄን ከፈጨሁት በኋላ መፍጫዬ በጣም ስላነሰች ለዛ ነው። ይሄን በደንብ አድርጌ ከፈጨው በኋላ ከዛ የሚያስፈልገኝን ቅመማ ቅመም ከላይ ጨምርበታለሁ። ይሄን ይመስላል። ሽታው አትጠይቁኝ። የቲማቲም ድልህ ጨምራለሁኝ የሚበቃኝን ያህል ቢያንስ 2 ሾርባ ማንኪያ ይሆናል። እንዲሁም የሎሚ ጁስ በጣም ዋናውና አስፈላጊ ነው። የወይራ ዘይት ጨምራለሁ። እንዲሁም የሚያስፈልጉኝ ግብአቶች እዚህ ጋር ፓፕሪካ አለኝ፣ ጨው አለኝ፣ የሽንኩርት ፓውደሩ አለኝ፣ ነጭ ሽንኩርት ፓውደሩ አለኝ። እንዲሁም ትንሽ ሄዥን አለኝ፣ ባህራት መሸከል። እነሱ ነው በአንድ ላይ የጨመርኩት። በአንድ ላይ በደንብ አድርገን እንፈጨዋለን ማለት ነው። እዚህ ጋር በነገራችን ላይ ጅንጅብልና ነጭ ሽንኩርት በጣም ያስፈልገዋል። እኔ የተፈጨ ስላለ መጨረሻ ላይ እጨምርበታለሁኝ ማለት ነው። እዚህ አብራችሁ መፍጨት ትችላላችሁ። ከልጣው በጣም ብዙ ስለነበረ ቀንሸዋለሁ። እንደምታዩት ከለሩ በጣም የሚያምር በጣም ቆንጆ ነው። እንደዚህ በደንብ አድርገን ዶሮአችንን ውስጡን ይሄን ከላይ ያለው እንትን ቆዳውን እንትን እያላችሁ በደንብ አድርጋችሁ ውስጥ ቅመሙ እንዲገባ በደንብ እሽት ታረጉታላችሁ ማለት ነው። እንደዚህ እንትኑን ይሄን ጅልጡን እያነሳችሁ ከውስጥ በደንብ አድርጋችሁ ታሹታላችሁ። እንደዚህ አሽቸዋለሁኝ። ግን መጀመሪያ ነበር ቱምና ጅንጅብል መጨመር የነበረብኝ፣ ግን ችግር የለውም። አሁንም መጨመር እችላለሁ። ለምን እኔ አሳድሬ ማታ አዘጋጅቼ ለጠዋት ነው ለምሳ የምሰራው። ስለዚህ ጅንጅብልና ነጭ ሽንኩርት ጨምርበታለሁ። እንዲሁም 2 ድንች በዚህ መልኩ ከትፌ አዘጋጅቻለሁ። እንዲሁም ደግሞ ሽንኩርት ጨምርበታለሁ በአንድ ላይ ማለት ነው። በዚህ ጎረድ አድርጌ በምታዩት መልኩ በደንብ አድርጌ ከትፌ ሁሉንም እንደ አዲስ ልክ በፊት እንትን እንዳልኩት በደንብ አድርጌ ሽት አድርገዋለሁኝ። ባህራቱ አሁን የጨመርኩት ነጭ ሽንኩርት በመጀመሪያ ነበረ መጨመር የነበረብኝ እና በኋላ ላይ ነው የጨመርኩት። እኔ ግን ምንም ችግር የለውም ማለት ነው። በደንብ አድርገን እናሸዋለን። ያው እኔ ትንሽ በአንድ እጄ ካሜራ ይዤ ስለነበረ ለዛ ነው በደንብ እንትን በሁለት እጃችሁ በደንብ ሽት አድርጉት፣ ቅመሙ ውስጥ እንዲገባ ዶሮ ውስጥ እንዲገባ ማለት ነው። በደንብ አድርጋችሁ ከላይ ያለውን ይሄን ጅልጡን እያነሳችሁ ወይ ደግሞ ይሄ ቆዳውን ውስጥ እያስገባችሁ ቅመሙን ወደ ውስጥ አስገቡት ማለት ነው። እና እንደዚህ ካዘጋጀው በኋላ ከላይ በናይሎን ሽፍን አደርግና ከላይ ደግሞ ግዴታ እንደዚህ በናይሎን መሆን አለበት። ፍሪጅ ውስጥ የምታስገቡ ከሆነ በእንደዚህ ሽፍና አድርጉት። ከላይ ደግሞ ግሲር ሸፍናችሁ ዝም ብላችሁ ግሲር ብቻ መጠቀም የለባችሁም። ከላይ ላዚም እንትን ናይሎን መጨመር አለባችሁ። ናይሎንና ግሲር ሸፍኜ ለአንድ ቀን ያሳድሬዋለሁ ማለት ነው። ማታ አዘጋጅቼ ለጠዋት ለምሳ ነው እንትን ያልኩት። ብታዩት የእውነት ነው የምላችሁ ሽታው በስማም አትጠይቁኝ። በጣም ቆንጆ ነው። በጣምም ቀላል ነው። እንደዚህ አድርገን ካዘጋጀን በኋላ በበነገታው አውጥቼ እንዳያችሁት ነው። እዚህ ጋር ወረቅ ዝብዳ ትንሽ ውሃ ነከራ አድርጌዋለሁኝ። ከላይ ሽፍን አድርግና ግሲር ጨምርበታለሁ። ኦቨን ውስጥ አስገባዋለሁ ማለት ነው። በመጨረሻው ዲግሪ ሴልሺየስ ነው ያደረኩት።
በ200 ዲግሪ ሴልሺየስ ለግማሽ ሰዓት። ከዛ ከግማሽ ሰዓት በኋላ ቀንሰውና እንደዚህ ከ1 ሰዓት ተኩል ፈይቷል። ይሄን ኦቭን ውስጥ ማለት ነው። ይሄንን የሚመስል በጣም ቆንጆ የእውነት በኩብዝ ቢሆን በሩዝ ቢሆን በጎን ነጭ ሩዝ ሰርቻለሁኝ። በነጭ ሩዝ ከፈለጋችሁ በቂጣም መብላት ትችላላችሁ። ብቻ ባገኛችሁት አጠግቡም። የእውነት ነው የምላችሁ፣ ስሩት። በጣም ይጣፍጣል። በጣም ቆንጆ ነው። በዛ ላይ ደግሞ የሮዝመሪ ቅጠሉን ፍሬሹን ነው የጨመርኩት እና የዛ ሽታ ይሄው በቃ የስጋ እንዴት ነው የስጋ ጥብስ አላል እንደዛ ነው ጣዕሙ። በጣም ቆንጆ፣ በልታችሁ አጠግቡም፣ እመኑኝ። እና ይሄንን ይመስላል። ከ1 ሰዓት ከግማሽ ፈይቷል። 1 ሰዓት ከታች አስቀምጬ ቢያንስ ከላይ ደግሞ እንደዚህ ለ10 ደቂቃ ለ5 ደቂቃ ከላይ ቀይ እንዲሆን ስለፈለኩኝ አቅልቼዋለሁኝ ከላይ ያለው ማለት ነው። እንደዚህ በጣም ቆንጆ ሆኖ ብስል ብሏል። ከሩዝ ጋራ በጎን ደግሞ ሰላጣም ከፈለጋችሁ ሰላጣ ሰርታችሁ በጣም በጣም ጣት ነው የሚያስቆረጥመው። እመኑኝ፣ ሰርታችሁ ሞክሩት። በጣም ቀላል ነው። በጣም ቆንጆ ነው። ስሩና ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንደምትወዱት ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰቡ ነው። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ እስክንገናኝ ባይ ባይ።